ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናቸው? የዩቲዩብ ቻናል ቤተሰቦቻችን ሀሁ ለሁሉም በኦንላይን አማርኛ፣ እንግሊዝኛ፣ ሂሳብና ሌሎቹም ትምህርቶች እያስተማረ ይገኛል። ልጆቻችሁን ለማስተማር እናንተም ለመማር ስልካችን ሴቭ አድርጋችሁ ያዙ። በዛሬው ዝግጅታችን አማርኛን ለማንበብና ለመጻፍ በቀላሉ እንዴት እንደምትችሉ የማሳያችሁ ይሆናል። በባለፈው ዝግጅታችን ቃላትን እየጻፍኩና እያነበብኩ በቀላሉ እንዴት አድርጋችሁ አማርኛ ጽሑፍን ማንበብና መጻፍ እንደምትችሉ እያሳየኋችሁ ነበር። ዛሬ ክፍል 2 ወይም ደግሞ ከዚያ የቀጠለ ነው ማለት ነው። እነዚህን ቃላትም እንደዚሁ እንደባለፈው በስርዓት እየጻፋችሁ ከኔ ጋር እያነበባችሁ እስከ መጨረሻው ተከታተሉ። በድጋሚ ላስታውሳችሁ ስልካችን እዚህ ጋር አስቀምጠናል። በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ በማንኛውም ሶሻል ሚዲያ ሀይ ብትሉን ብትደውሉልን ልጆቻችሁን ተቀብለን እናስተምራለን። እናንተ መማር የምትፈልጉ ቤተሰቦቻችን እንድትማሩ እናደርጋለን። እናንተ በመረጣችሁ ሰዓት ባመቻቻችሁ ሰዓት የምትፈልጉትን ትምህርት ትማራላችሁ። ቀጥታ ወደ ዛሬው ትምህርት ይዣችሁ ልለፍ። እንግዲህ እነዚህ የምታዩቸው የሸ ቤተሰቦች አሉ። እነዚህም ፊደላት ቅርጽ እና ድምፃቸውን በስርዓት ትለማመዳላችሁ። ከዛ በተጨማሪ ደግሞ በእነዚህ ፊደላት የተጻፉ ቃላትን እያነበብን እንዴት አድርጋችሁ እንደምጽፏቸው ጭምር በእስክሪብቶ እየጻፍኩ አሳያችኋለሁ። ስለዚህ እናንተም እየጻፋችሁ ተለማመዱ። ከኔ ጋር እያነበባችሁ ንባብ ተለማመዱ። ይቺ ሸ ነች የምታዩት። ይቺ ሸ፣ ከዚያ ይቺ ደግሞ ማ ምን ይላል? ሁለቶቹን በአንድ ላይ ብታነቧቸው ሸማ ይላል። ስለዚህ ሸን መጻፍ ነው። አሁን ሸን ለመጻፍ ይሄው እንዲህ ታደርጋላችሁ። ከዛ ከመሀሉ ላይ አንድ ቀጥታ መስመር ወደ ላይ መሳብ፣ ከዛ ካናቱ ላይ አግድም መስመር እንደዚህ መጨመር። ስለዚህ ይህ ማለት ነው ሸ። ከዛ ማ ደግሞ ይሄው እንደዚህ ታደርጋላችሁ። ከዛ እግሩን በዚህ በኩል ያለውን እግሩን ማስረዘም። ስለዚህ ሸማ በዚህ መንገድ ትጽፋላችሁ ማለት ነው። ይቺ ሹ ነች። ሹ የሸ ሁለተኛ ፊደል ማለት ነው። ይቺ ደግሞ ካ። ስለዚህ መጀመሪያ ሸን በጻፍንበት መንገድ ይችን መጻፍ ትችላላችሁ። አሁን ለማንኛውም ይህ ቃሉን እስኪ አንብቡ። ምን ይላል? ሹካ ይላል። ሹካ ይላል። ስለዚህ በኮምፒውተር ከምጽፉት ጋር ባይመሳሰል እንኳን እናንተ በቀላሉ በእስክሪብቶ እንደዚህ እያደርጋችሁ እየጻፋችሁ መለማመድ። ይኸው ሹ፣ ከዛ ይችን ሸን ጻፍኩኝ እንደዚህ አድርጌ፣ ከዛ ከጎኗ ላይ ደግሞ መጨመር። ይህችን እግሯን ማስተካከል አለባችሁ በስርዓት። ይኸው ሹ፣ ከዛ ካ ደግሞ እንደዚህ ታደርጉና አንደኛዋን እግሯን ረዘም አንደኛዋን እግር አጠር ማድረግ። ይኸው ሹካ፣ እችኛዋን አጠር እችኛዋን ረዘም፣ ሹካ። እሺ፣ ይቺ ሺ የሸ ሶስተኛ ፊደል ጋር ደረስነ ማለት ነው። ሺ፣ ከዛ ይቺ ደግሞ ባ በፊደል አራተኛ ናት። እቺ ሶስተኛ የሸ ፊደል ናት። ስለዚህ ሁለቶቹ ምን ይላል? ሺባ። ስለዚህ ሺን ትጽፋላችሁ። ይችንን እግሯን ወደዚህ ማዞር፣ ከዛ ከመሀል ላይ አቋሚ መስመር ካናቷ ላይ መጨመር፣ ከዚህ ላይ ደግሞ አግድም መስመር እንደዚህ ማድረግ፣ ከዛ ይችን ደግሞ ደግሞ በአንድ በኩል ያለ እግሯን ረዘም በአንድ በኩል ያለውን አጠር ማድረግ። ይህም ሺባ። እሺ፣ ይቺ ሻ የሸ ፊደል አራተኛዋ ናት። ሻ፣ ከዛ ይቺ ደግሞ ማ። ስለዚህ ሻ፣ ከዛ እዚች ጋር ላይ እንደተለመደው ቀጥ ያለ መስመር፣ ከዛ እንደዚህ ካናቷ ላይ አግድም መስመር፣ እዚያ ማ ደግሞ ያው ይችን ሁለት ዜሮዎች ጽፋችሁ ከዛ በዚችኛዋን እግሯን ማስረዘም። ይኸው ሻማ። እሺ፣ ይቺ ሼ የሸ ፊደል አምስተኛዋ ናት። ከዛ ይቺ ደግሞ ራ። ስለዚህ ሼን ትጽፋላችሁ። ሼ፣ ይችን ዜሮ መጨመር ከእግሯ ላይ፣ ከዛ እንደተለመደው ከዚች ላይ ደግሞ ወደ ላይ ቀጥ አድርጋችሁ ቅጥል መጨመር፣ ከዛ አናቷ ላይ ደግሞ አግድም መስመር ሼ፣ ከዛ ራ ደግሞ ይችን እንደዚህ ማድረግ ዝግዛግ። ስለዚህ ምን ይላል? ሼራ ብላችሁ በቀላሉ ጻፋችሁ ማለት ነው።
እሺ ይቺ ሺ ከዛ ቶ ሺ የሸ ፊደል ስድስተኛ ቶ ደግሞ የተ ፊደል ሰባተኛ ናት። ስለዚህ ምን ይላል? ሽቶ ሽቶ ይላል። ስለዚህ ሽቶ ይላል። ይህን ለመጻፍ ደግሞ ሺ ያው ሺ ወደ ግራ በኩል ካናቷ ላይ ዘንበል ያለች ናት። ስለዚህ እኛም ወደ ግራ በኩል አናቷ ላይ ዘንበል እናደርጋለን እንደዚህ። ከዛ ያንን የተለመደ አግድም መስመር እንጨምርባታለን ካናቷ ላይ ይኸው ሺ ከዛ ቶ ቶ ይቺ ደግሞ ያው ታረጉና ከዛ ይቺ ላይ አግድም መስመር መጨመር ከወገቧ ላይ ይኸው ሽቶ ሽቶ ሺቺ ሾ የሸ ፊደል ሰባተኛዋ ናት። ከዛ ይቺ ደግሞ መ ስለዚህ ሾ ትጽፋላችሁ። በአንድ በኩል ረዘም ያለ በአንድ በኩል አጠር ያለ ከዚያ እንደተለመደው አናቷ ላይ ከዚያ ይቺ አናቷ ላይ ደግሞ አግድም መስመር ከዚያ መን ትጽፋላችሁ። ሁለት ዜሮዎች በአንድ አግድም መስመር ማያያዝ ይሄው መ ሽ ምን ይላል አሁን? ሾመ ሾመ። ስለዚህ በዚህ መንገድ እየጻፋችሁ መለማመድ። በተለይ የእጅ ጽሁፍ እኛ እኮ አንችልም ምናምን የምትሉ ይኸው እንደዚህ አድርጋችሁ የግድ ከዚህ ከኮምፒውተሩ ጽሁፍ ጋር በትክክል ቅርጹ በስዕል እንደሚሳል ስላችሁ ማስቀመጥ አይጠበቅባችሁም። ስለዚህ ቅርጻቸውን በትክክል ማየት በየት በኩል ያለው አግድም መስመር ወይም ደግሞ ተጨማሪ መስመር እንደተጨመረበት የትኛው ሳይዱ ወይም እግሩ የትኛው እንዳጠረ የትኛው እንደረዘመ በትክክል ማየት ከዛ በዛ መንገድ በስርዓት እየጻፋችሁ መለማመድ። እሺ አሁን ይቺ ምን ትላለች ነው ያልነው? ሻማ። ይቺ ደግሞ ሹካ። እሺ ይቺን ሺባ። እሺ ይቺን ሻማ። እሺ ይቺን ሼራ። እሺ ይቺ ሽቶ። ይቺ ሾመ። ወደ ቀጣዩ ይቺ ደግሞ የቀ ቤተሰቦች ናቸው። ሰባቱም የቀ ቤተሰቦች አሉ። በዛው የፊደላትን ቅርጽ እዩዋቸው። ቀ የመጀመሪያዋ ፊደል ናት። ከዚያ ማ የመ ፊደል አራተኛ ናት። ስለዚህ ቀ ማ ምን ይላል? ቀማ። ስለዚህ ቀማ ብለን መጻፍ አለብን እዚህ ጋር ላይ ማለት ነው። ቀ አንድ ቋሚ መስመር ከዚያ ከወገቡ ላይ ዜሮ መጨመር ነው ብያችኋለሁ። ይኸው ከዛ ማ ደግሞ ይኸው ትጽፋላችሁ እዚች ጋር ላይ ከዛ ይችንን እግር መጨመር ቀማ። እሺ ይቺ ደግሞ የቀ ሁለተኛዋ ፊደል ናት። ቁ ከዚያ ይቺ ደግሞ ም ም። ስለዚህ ቁን ትጽፋላችሁ። ቀን እንደተለመደው አንድ ቋሚ መስመር ከዚያ ከወገቡ ላይ ዜሮ ወይም ክብ ታደርጋላችሁ። እዚያ ከጎኑ ላይ አግድም መስመር ስላለው እዚች ላይ አግድም መስመር ትጨምራላችሁ። ከዚያ ም ደግሞ ይህችኛዋን እግሯን ወደዚህ ዘወር ማድረግ ይሄው። ስለዚህ ቁም ብላችሁ ጻፋችሁ ማለት ነው። እሺ ይቺ ቂ የቀ ፊደል ሶስተኛዋ ናት። ቂ ከዛ ይቺ ደግሞ ጣ ምን ይላል? ቂጣ ይላል። ስለዚህ ቀን ትጽፋላችሁ እንደተለመደው። ከዚያ ከላይ ከእግሯ ላይ ወደዚህ ስለተጣመመ እንደዚህ ታዞራላችሁ። ከዚያ ከወገቧ ላይ የተለመደው ዜሮ አይቀርም። ይሄው ቂን ጻፍናት ማለት ነው። ከዚያ ጣ ደግሞ ሁለቱን እግሮቿን በዚህ በኩል ያለውን አጠር አድርጋችሁ በዚህ በኩል ያለውን ረዘም ማድረግ ቂጣ ቂጣ። እሺ ይቺ ቃ ቃ የቀ ፊደል አራተኛዋ ናት። ከዚያ ይቺ ደግሞ መ የመ ፊደል የመጀመሪያዋ ሆሄ። ስለዚህ ምን ይላል አሁን? ቃመ ይላል። ቃመ። ስለዚህ ቃመን ለመጻፍ ቃ ይኸው ወደዚህ ማዞር ነው። ምክንያቱም እቺ እግሯ ወደዛ ይዞርሽ ናት። ከዚያ ከወገቧ ላይ ይህን መጨመር ከዚያ መ ደግሞ ሁለት ዜሮዎችን በአንድ አግድም መስመር ማያያዝ ነው። ይኸው ስለዚህ ቃመ ቃመ። እሺ ይቺ ቄን ለመጻፍ ከዚያ ስ ምን ይላል? ቄስ። ስለዚህ ቀን ትጽፋላችሁ ከእግሯ ላይ ዜሮ መጨመር። ቀን ለመጻፍ አንድ ቋሚ መስመር ከእግሯ ላይ ዜሮ ከዛ ይሄ ዜሮ ደግሞ ከወገቡ ላይ ይጨመራል። ይሄው ቄ። ከዚያ ስ ደግሞ ሰን ትጽፉና ከአናቷ ላይ ወደ ግራ ዘንበል ማድረግ። ስለዚህ ሰን እንጽፋለሁ እንደዚህ። ከዛ እዚህ ለሚጨመረው ወደዚህ ዘወር ማድረግ ምን ይላል? ቄስ ቄስ። እሺ ይቺ ቅ የቀ ፊደል ስድስተኛ ናት። ቅ ከዛ ይቺ ደግሞ ል። ስለዚህ ቅ ይችን የቀን ስድስተኛ ፊደል ለመጻፍ ቅ ከዛ ይቺ ደግሞ
ቅ ከዚያ ይቺ ደግሞ ልን መጻፍ ይሄው ልን ጻፍን ማለት ነው። ስለዚህ ምን ይላል? ቅል ይላል። እሺ ይቺ ደግሞ ቆ የቀ ሰባተኛዋ ወይም መጨረሻዋ ላይ የምትገኘዋ ፊደል ናት። ቆ ከዚያ ይችኛዋ ጮ ነች። ስለዚህ ሁለቶች በአንድ ላይ ምን ይላል? ቆጮ ይላል። ስለዚህ ቆን መጻፍ ነው መጀመሪያ። ካናቷ ላይ ዜሮ ጨምራችሁ እዛ ቋሚ መስመሯ መኖር አለበት። ከዚያ ወገቧ ላይ ደግሞ የሁሉም የቀ ፊደል ከወገቡ ላይ ዜሮ ስላለው ዜሮ ትጨምሩባታላችሁ። እዚያ ጮ ደግሞ ያው ጠን ትጽፉና በአንድ በኩል ያሉትን ያው ዜሮዎች እንደተለመዱ ነው። በአንድ በኩል ያለው እንትን ስላለ ከዚያ ከሁሎችም ላይ ዜሮ ትጨምሩባቸዋለች። ይቺ ጋም ዜሮ፣ እዚችኛዋ ጋም ዜሮ። ሁሎችም እግራቸው ዜሮ አላቸው አይደል? ሁሎችም ጋር ዜሮ ዜሮ። ስለዚህ አሁን ምን ይላል? ቆጮ። እንደዚህ እየጻፍን ከተለማመድንባቸው ከዛ እናንተ ደግሞ ታነባላችሁ ማለት ነው። እነዚህ ምን ብለን እንዳነበብናቸው መጻፍም በዛው እየተለማመዳችሁ። እሺ አሁን ይችን ምን ነበር ያልናት? ቀማ። እሺ ይችስ? ቁም። ይችን ቂጣ። እዛ ይችን ቃመ። እሺ ይችስ? ቄስ። እሺ ይችስ? ይቺ ማለት ነው ቅል። እሺ ይችን ቆጮ። ስለዚህ በዚህ መንገድ ተለማመዱባቸው። ቀጣዩ ደግሞ የበ ቤተሰቦች አሉ ሁሎቹ ማለት ነው። እነዚህንም ቅርጻቸውን ያዙ። እንዴት እንደሚነበብ ደግሞ እያነበብን አብረን እናያለን ማለት ነው። እሺ ይቺ የመጀመሪያዋ በ ነች። ከዚያ ይቺ ደግሞ ሬ የረ ፊደል አምስተኛዋ ማለት ነው። ስለዚህ እነዚህ ሁለቱ በአንድ ላይ ምን ይላል? በሬ። ስለዚህ በሬ ብላችሁ ለመጻፍ በን መጻፍ ነው። ያው ከዚያ ሬ ይኸው ዜሮ ጨምሩ። ምን ይላል አሁን? በሬ። እሺ ይቺ ቡ ነች። ከዚያ ይቺ ደግሞ ና። ስለዚህ ቡን ትጽፋላችሁ። በን ጽፋችሁ ወገቡ ላይ ወይም ደግሞ ከጎኑ ላይ አግድም መስመር መጨመር። ከዚያ ና ደግሞ ይችንና ይሄው ና። ስለዚህ ምን ይላል? ቡና ብላችሁ በዚህ መንገድ ጻፋችሁ ማለት ነው በቀላሉ። እሺ ይቺ ቢ በፊደል ስንተኛዋ? ሶስተኛዋ። ከዚያ ይቺ ደግሞ ሮ ምን ይላል? ቢሮ ነው የሚለው። ስለዚህ ቢን ያው በን ትጽፉና እዚህ ጋር እግሯ ላይ እንደዚህ፣ ሮ ደግሞ ረን ትጽፉና ካናቷ ላይ ዜሮ ይቻለቻት። ስለዚህ ይችን ዜሮ ትጨምራላችሁ። አሁን ምን ጽፉ ብላችሁ ጻፋችሁ? ቢሮ። እሺ ይቺ ባ ከዚያ ይቺ ስ ስለዚህ ባን ትጽፋላችሁ። ከዚያ ስ ደግሞ ምንድን ነበር ያልኳችሁ? ካናቷ ላይ ያለውን ተጨማሪ መስመር ወደ ግራ ዘንበል ማድረግ። ስለዚህ ባስ ምን ይላል? ባስ ይላል። ባስ። እሺ ይቺ ቤ፣ ይቺ ደግሞ ት ምን ይላል? ቤት። ስለዚህ ቤን እንጽፋለው። ይሄው ቤ ከዚች ላይ ዜሮ አላት፣ ይችን ጨመርኩ። ከዚያ ት ደግሞ እንደዚህ ናት። ከዚያ ወገቧ ላይ ያላት ትን በዚህ መንገድ ትጽፋለች። ከአናቷ ላይ እንደዚች ነገር ነው ያለ። ምን ይላል አሁን? ቤት። እሺ ይቺ ብ በፊደል ስንተኛዋ ናት? ስድስተኛዋ። እዚያ የረ ፊደል ስድስተኛ ምን ይላል? ብር ይላል። ስለዚህ ብር ብላችሁ ለመጻፍ ይችን በን ትጽፉና ያው በየት በኩል ነው ተጨማሪ መስመር ያላት? በዚህኛው በኩል ወይም በግራ በኩል። ስለዚህ በግራ በኩል ተጨምሩባታላችሁ። ከዚያ ር ደግሞ ግማሽ ክብ የሆነች መስመር እንደዚች። ይኸው አሁን ምን ይላል? ብር ብዬ ጻፍኩኝ ማለት ነው። እሺ ይቺ ቦ ከዚያ ይቺ ታ ቦን ትጽፋላችሁ። ከዚያ ታ ቦ በየትኛው በኩል ያለ እግሯን ያጠረው? በቀኝ በኩል ያለው እግሯ። ስለዚህ በቀኝ በኩል ያለውን እግሯን አጠር አድርጌ ተዋለሁ። ታ ደግሞ ቀጥ ያለ መስመር ሳይሆን ወደ ግራ የተጣመመ ነው። ይሄን ወደ ግራ አጣምማለሁ። ከዚያ ግን መስመር ከወገቧ ላይ መጨመር። ስለዚህ ምን ይላል? ቦታ
ቦታ። አሁን እናንተ ታነባላችሁ። ችላጥፋላችሁ እና እሺ እነዚህን አጸዳሁላችሁ። ከዛ ምን ብለን ነበር ያነበብነው? ይሄ በሬ። ከዛ ይችን ቡና ነው ያለው። ቡና። እሺ ይችን ቢሮ። እሺ ይችኛዋ ይችን ምን ነበር ብለን ያነበብናት? ባስ። ማስታወስ። እዛ ይችን ቤት። እሺ ይች ምን ትላለች? ይች ብር። ብር። እሺ ይችኛዋስ? ቦታ። ቦታ ይላል። እሺ ቀጣዩ ጋር እንሂድ። ቀጣዩዋ የተቤተሰቦች ናቸው። ይቺ ያተናት የመጀመሪያዋ። ከዛ ይቺ ደግሞ ራ። እሺ በአንድ ላይ አንብቡልኝ እስኪ። ምን ይላል? ተራ ይላል። ተራ። ተን ያው አንድ ቋሚ መስመርና አንድ አግድም መስመር ናት። ተ ለመጻፍ ራሱ ቀላል ናት። ይኸው ተ። ከዚህ ራ ደግሞ ረን ትጽፉና ከግሯ ላይ የተወሰነ ይኸው ከበታች በኩል እንደዚህ ተመዝመዝ ማለት ተራ። እሺ ይቺ ደግሞ ቱ ሁለተኛዋ ፊደል ናት። ታ። ይቺ ደግሞ አራተኛዋ ማለት ነው። ታ ምን ይላል? ቱታ። ይኸው ተን ትጽፋላችሁ። ከዚያ ተጨማሪ መስመር ከተ የምትለየው ከጎኗ ላይ አግድም መስመር አላት። እሷን ትጨምርባታላችሁ። ቱ። ከዚያ ታ ደግሞ እግሯ ወደዚህ ስለተጣመመ እንዲህ ታደርጋላችሁ። ያው አግድም መስመሩ ከወገቧ ላይ ያለው ለሁሉም ቋሚ ነው የተቤተሰቦች። ስለዚህ ምን ይላል? ቱታ። እሺ ይቺ ቲ የተ ሶስተኛዋ ማለት ነው። ከዚያ ይቺ ደግሞ ና ምን ይላል? ቲና ይላል። ስለዚህ ቲና። ቲና ብላችሁ ለመጻፍ ይኸው ቲ እዚህ ከእግሯ ላይ ያለውን ታጣምማላችሁ። እዚያ አግድም መስመሩ ይሄው። እና ደግሞ የነ ቤተሰብ ናት አራተኛዋ ማለት ነው። ይሄው ና ቲና። ቲና። እሺ ይቺ ታ። ታ። ከዚያ ይቺ ደግሞ ቺ። ቺ። ስለዚህ ታን ቀጥ ማድረጉን ትተውና ወደ ግራ ማጣ። ስለዚህ ታ ይኸው አረግና ወደዚህ አጣ። ታ። ከዚያ ይችን ወገቧ ላይ ያለው ጨምሩበት። ቺ ደግሞ ይህን ተመዝማዛ እንትን ማድረግ ከዚያ ሁለት አግዳሚ መስመር። እሺ ይኸው እንደዚህ ያደረግኩ ይኸው ከወገቧ ላይ ሰበርኳት። ከዛ ሁለት አግድም መስመር ከታችና ከላይ አንዷን ይኸው ከዚህ ላይ ጨመርኩባት። ሌላኛዋን አግድም መስመር እዚህ ላይ ምን ይላል? ታች። ታች። እሺ ይቺ ቴምር። ቴምር። ቴምር ይላል። እሺ ቴምር። አሁን ቴን ትጽፋላችሁ። ቴ እዛ ይሄው ይቺ ማለት ነው። እዚያ ም ይቺ እግሯን ወደዚህ ወር ማድረግ እዛ እንደተለመደው ይቺ አትቀርም። ር ደግሞ ግማሽ ክብ ናት ብያችኋለሁ። ልክ ቅድም እንዳሳየኋችሁ ይቺ መጽሐፍ ቴምር። ቴምር። ከዚያ ይቺ ት ነች። ት። ከዚያ ይቺ ደግሞ ታ። ስለዚህ ይቺ ስድስተኛዋና አራተኛዋ ናቸው። ትታ ይላል። ትታ። ት ከአናቷ ላይ እንደዚህ ያላት አናቷ ላይ ጠመዝመዝ አድርጌ ተኳት፣ ቀጥ ያለ መስመር ሳላደርግ ማለት ነው። ታ ደግሞ ቀጥ አድርጌ አወርድና ከእግሯ ላይ ያው ወደ ግራ ስለዞር ወደ ግራ ዞርኳት። ከዚያ አግድም መስመሩ ያለ ይኸው ትታ። ትታ ይላል። እሺ ይቺ ቶ የተ ፊደል ሰባተኛዋ፣ ለ የለ ፊደል የመጀመሪያዋ፣ ሳ። እሺ ሶስቱ ፊደሎች ናቸው። ምን ይላል አሁን? ይህ ቶለሳ። ስለዚህ ቶን ትጽፋላችሁ አናቱ ላይ ዜሮ አድርጋችሁ ከዚያ ቀጥ ያለ መስመር ማድረግ። ከወገቡ ላይ ያለው አግድም መስመር አይተውም። እዚያ ለ ከዛ ይችንን በዚህኛው በኩል መጨመር። ሳ በአንድ በኩል ያለ እግሩ አጭር ነው፣ በአንድ በኩል ረጅም ነው። ከዛ ይችንን በዛ መንገድ ማድረግ፣ ይችን ማስረዘም። ከዛ አናቷ ላይ ቋሚ መስመር አላት። ከዛ ይችን ትጨምራለች። ቶለሳ። እሺ አሁን እንደዚህ እያደረግን እየጻፍን ካየን ለማስታወስ ደግሞ እናንተ ትለማመዱባቸው አላችሁ ማንበብ ማለት ነው። ከዛ ብቻችሁን ሆናችሁ ቪዲዮውን እያስቆማችሁ እየደጋገማችሁ ማየት። አሁን ከኔ ጋር ሳለን አንዴ
ብትለማመዱበት እንሞክረው። እሺ ይችን ምን ብለን እንጻፍ ነው ያነበብነው? ምን ብለን? ተራ ብለን ተራ። እሺ ይችን ቱታ ቱታ። ይችን ፒና ፒና። ይችን ታች ታች። እሺ ይቺ ቴምር ቴምር። እሺ ይቺ ትታ ትታ። ከዚያ ይቺ ቶለሳ ቶለሳ። እሺ ወደ ቀጣዩ እንሂድ። ቀጣዩ ጋር ደግሞ የቸ ቤተሰቦች ናቸው እነዚህ የምታዩቸው ሁሎችም እነዚህ ማለት ነው። ስለዚህ እነዚህን ደግሞ እንደዚሁ ቅርጻቸውን እያያችሁ ከዛ ማንበብ መጻፍ ደግሞ ትለማመዳላችሁ። ይቺ የመጀመሪያዋ ቸ ነች። ቸ የቸ ቤተሰቦች የመጀመሪያዋ ሆሄ ማለት። ይቺ ደግሞ ር ር። እሺ ቸ ትጽፋላችሁ ሁለት አግድም መስመር ማለት ተን ስንጽፍ አንድ አግድም መስመር ነበር ወገቧ ላይ ብቻ ያለው። የዚች ደግሞ ከአናቷ ላይ አንድ ተጨማሪ አግድም መስመር ትጨምራላችሁ። እዚያ ር ሁለት ግማሽ ክብ ምን ይላል አሁን? ቸር ቸር። እሺ ይቺ ደግሞ ምቹ ምቹ ትላለች። ምና ቹ። ይቺ ምነች። ይቺ ቹ ደግሞ የቸ ሁለተኛዋ ሆሄ ነች። ምቹ ምቹ። ስለዚህ ምን ትጽፋላችሁ? ም 9 ቁጥርን የመሰለች ነገር ጻፍኩኝ። ምክንያቱም በአንድ በኩል እግሯ ወደ ግራ ዘንበል ያለ ስለሆነ ም። ከዚያችሁ ደግሞ ቸን በጻፉበት መንገድ ቸን ትጽፋላችሁ። ጀስት እዚህ ላይ አግድም መስመር መጀመር ማለት ነው ከታች ሌላ ምንም አይደለም። እሺ እንደዚህ ያደረጉ ስለተወሰነ ጠጋ አለ። ስለዚህ እስኪ ላጥፋውና ቸን ልጻፍላችሁ። ከዛ ቸን ከጻፍን በኋላ ይሄው ፈገግ ማድረግ ስለተደራረበ ላይታያችሁ ይችላል ብዬ። እሺ ከዛ ቹ እዚች ላይ አግድም መስመር መጨመር ከጎኗ ላይ ተጨማሪ እንደዚች አግድም መስመር ትጨምሩባታላችሁ። ሁለት አግድም መስመር ታደርጉና ከጎኗ ላይ አንድ አግድም መስመር መጨመር ጎኗ ላይ በዚህኛው በኩል ማለት ነው። ስለዚህ እቺ በቃችሁ በቀላሉ ጻፋችሁ ማለት ነው። ስለዚህ አንድ አግድም መስመር ላይ ደግሞ እዚህ ሌላ ሁለተኛ አግድም መስመር ከዚያ ከጎኗ ላይ ይቺ መጨመር። ስለዚህ ቹን ለመጻፍ በቀላሉ ይችን እዩዋት። እሺ ከዚያ ይሄ ደግሞ መቺ ይላል። ይቺ መነች ያት ይቺ መ። ከዚያ ይቺ ደግሞ ቺ የቸ ፊደል ስንተኛዋ ናት? ሶስተኛዋ። ስለዚህ መን ትጽፋላችሁ ሁለት ዜሮዎች። ከዚያ ቺ ቸን ትጽፉና ወደዚህ ማዞር። ይኸው አንድ ቋሚ መስመር ከዚያ እግሯ ወደዚያ የዞረ ስለሆነ አዞርኩት። ከዚያ ሁለት አግድም መስመር ደግሞ ከወገቧና ከአናቷ ላይ ይኸው በቃ መቺ። ስለዚህ በዚህ መንገድ ቀለል አድርጋችሁ መጻፍ። እሺ ይቺ ደግሞ ቻ ለ ይላል። ቻ ለ። ይቺ ቻ ነች። ይቺ ደግሞ ለ ቻ ለ። ስለዚህ ቻን ስትጽፉ አንድ ቋሚ መስመር እንደዚህ ማድረግ እዚያ ከእግሯ ላይ ወደዚህ ስለዞረ ታዞሩታላችሁ። ከዚያ ሁለቱ አግድም መስመር ደግሞ እንደተለመደው የቸ ቤተሰብ ሁሉም ሁለት አግድም መስመር ስላለ ሁለት አግድም መስመር ታደርጉባቸዋላችሁ። ስለዚህ ሁለት አግድም መስመር አንድ ቋሚ መስመር። እሺ ቻለ ለን ትጽፋላችሁ። ከዚያ ለ ደግሞ ይሄው አንድ ዘንበል ያለ ወይም ደግሞ ስላሽ መስመር ከዛ ቋሚ መስመር በጎን በኩል እንደዚህ ማቆም ቻለ። ሺቺ ት የተፊደል ናት ት። ከዚያ ይቺ ደግሞ ቼ ቼ ትቼ ትቼ ይላል። ስለዚህ በቀላሉ ትቼ። እነዚህም ደግሞ እንጻፋቸው። ትን ትጽፋላችሁ እዚህ ጋር። አሁን ት እዚህ ካናቷ ላይ ይህን የመሰለ ነገር አላት። ወይም ደግሞ እስኪ ላጥፋትና በትክክል ልጻፍላችሁ። ት እዚህ ጋር ያዝ ታደርጉና ከዚያ ዝግዛ ከዚያች ያት ከዚያ አግድም መስመር
ት ከዛ ቼ ደግሞ ቼን ትጽፉና ከእግሯ ላይ ዜሮ ነው። አንድ ቋሚ መስመር አለው። ይህን ዜሮ ትጨምሩበታላችሁ። እዚህ ሁለት አግድም መስመር እዚች ላይ አንድ፣ ትንሽ ወረድ ብላችሁ ደግሞ እዚች ጋር ሌላ አንድ፣ ሁለት አግድም መስመር ጨመራችሁ። በቃ ትቼ። እሺ ይቺ ደግሞ ቺላ ይላል። ቺላ 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 ቺና ላ። ስለዚህ ቺ ወገቧ ላይ ዝግዛግ ነገር አላት። ይችን ታደርጋላችሁ። እዚያ ሁለት አግድም መስመር አንድ ላይ እዚች ጋር፣ እዚያ ሌላኛዋን ደግሞ ወረድ ብላችሁ ከዝግዛጓ ትንሽ ወረድ እንዳላችሁ አንድ አግድም መስመር መቻል። ቺ ላ ደግሞ በዚህኛው በኩል ያለ እግሯ ወይም ደግሞ በግራ በኩል ያለው አጠር ያለ ነው። ከዚያ በቀኝ በኩል ያለውን ረዘም ማድረግ ቺላ። ይቺ ደግሞ ጌ ከዚያ ይቺ ቾ ትላለች። ይቺ ጌ የገ ፊደል አምስተኛ ናት። ቾ ደግሞ የቸ ፊደል ሰባተኛዋ ነች። ስለዚህ ጌ ገን ትጽፋላችሁ ቀጥታ። ከዚያ ከእግሩ ላይ ዜሮ መጨመር ጌ። ከዚያቸው ደግሞ ከአናቱ ላይ ዜሮ ያለው አድርጋችሁ አንድ ቋሚ መስመር፣ ከዛ ይህን ቋሚ መስመር ሁለት አግድም መስመር አለው የቸ ቤተሰብ ከሆነ ከዚህ ወገቡ ላይ አንድ፣ ከአናቱ ላይ ደግሞ ሌላ አግድም መስመር። ይህ ቾ ጌቾ ጌቾ ብላችሁ ጻፋችሁ ማለት ነው። ስለዚህ እየደጋገማችሁ እዩት። እስኪ አንድ ይህንን እናንብበው ከመጨረሳችን በፊት። እሺ በደንብ እየጻፋችሁ እየደጋገማችሁ ፖዝ እያደረጋችሁ መጻፍ ማንበብ ተለማመዱ በቀላሉ በዚህ መንገድ ማለት ነው። ብዙዎቻችሁ ኮምፒውተር ላይ ያለውን ቀጥታ ካልሳልነው መጻፍ አንችልም ስለምትሉ የእጅ ጽሑፍ ማለት በዚህ መንገድ ነው። ስለዚህ ይቺ ማናት? ቸ። ከዚያ ሁለተኛው ር ምን ይላል? ቸር ብለን አነበብን። ይቺ ም። ከዚያ ይችኛዋ ደግሞ ቹ። ሁለቶች ስታነቧቸው ምን ይላል? ምቹ። ይቺ መ። ይችኛዋ ደግሞ ቺ ምን ይላል? መቺ። ይቺ ቻ። ይችኛዋ ለ ምን ይላል? ቻለ። ይቺ ት። ይችኛዋ ደግሞ ቼ ምን ይላል? ትቼ። ይቺ ቺ። ይችኛዋ ላ በአንድ ላይ ምን ይላል? ቺላ። ይቺ ጌ። ከዛ ይችኛዋ ደግሞ ቾ ምን ይላል? ጌቾ ይላል። ስለዚህ ይህንን እየደጋገማችሁ እዩት ሙሉን። ከዛ በተረፈ ለመማር ልጆቻችሁን ለማስተማር ደግሞ ስልካችን እዚህ ጋር አስቀምጠናል። ሴቭ አድርጉት። በኢሞ፣ በዋትሳፕ፣ በቴሌግራም በሚመቻችሁ ሶሻል ሚዲያ ደውሉልን። እናንተ በምታመቻችሁ ሰዓት ከስራችሁ ጋር በማይጋጭ ሁኔታ የምትፈልጉትን ትምህርት አማርኛ ከሆነ አማርኛ፣ እንግሊዝኛ ከሆነ እንግሊዝኛ፣ ሂሳብ ከሆነ ሂሳብ ወይም ደግሞ ሙሉዎቹንም ወይም ደግሞ ሌላም ተጨማሪ እንፈልጋለን ካላችሁ ደግሞ የምትፈልጉትን ትምህርት በዚህኛ ጋር መማር ትችላላችሁ። እናንተ በምታመቻቹት ሰዓት ማለት ነው። ሰላም።